አንድ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድና ስለ በሽታ ብዛት አሁን ብዙ በሽታ ነው ነበር ሆዱም ጭምር ብዙ በሽታ ደግሞ ነበርበት ጢሞቴዎስ እው እዚህ ላይ አስተው አገልጋይ ሆኖ ሊታመም ይችላል ኦኬ አይ አንሞትም የሚባል እዴ አንሞትም የሚባል ዲኖሚኔሽን ነበር ኢትዮጵያ ውስጥ እኔ ጂኦሎጂ ጥናት እየሰራሁ ያለው የጂኦሎጂ ጥናት ሰራተኛ እድር ነበረ አንድ ሰውዬ ደግሞ እንደዛም ያምን ነበር አንሞትም የሚል ግን የእድር አባል ነው የእድር ግን አባል ነው ገብቶሻል የእድር አባል ነው ከሞተ የሆነ ነገር ለቀብሩ ለምናምኑ ለነፍሮ ለምናምን የሚያስፈልገው ነገር እንዲደረግለት ማለት ነው እና እኔ ምን አልኩት እንዴ አንተ ማትሞት ከሆነ ለምንድን ነው እድር የምትገባው አልኩት ከዛ በኋላ ሐሳብ ገባበት ሰውዬው እውነት እኮ ነው ሰዎች እርስ በርሱ የሚቃወም ነገር ያደርጋሉ እንዴ ስለዚህ በዚህ ቦታም ላይ የምናየው ጢሞቴዎስ አንድ በሽታ ሆዱ ብቻ አይደለም ያመመው ሆዱና ስለ ሆድና ስለ በሽታ ብዛት ነው የሚለው የበሽታ ብዛት በቃ እውነት ነው ግን የሰውዬ እግዚአብሔር የሚያገለግል ኤፌሶን ለነበረች ቤተክርስቲያን እረኛም ሆኖ በየቦታው ደግሞ አገልጋዮችን የሚሾም ምንም ሰውዬ ነው ግን ለምንድን ነው እግዚአብሔር ማይፈውሰው ከዛ በኋላ ጳውሎስ ምን አለ ጸልየ ነው ከዛ በኋላ አልፎ ሲል ነው መሰለኝ ጥቂት የወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ አያችሁ ራስ መንከባከብ ላይ መጣ ስፖርት ምናምን እየነገርኳችሁ ነገር ማለት ነው ውሃ ብቻ አትጠጣ ጥቂት የወይን ጠጅ ደግሞ ጠጣ ነው አሁን ጥቂት የወይን ጠጅ ሲባል ታዲያ ትንሽ ቆንደፍት ኳ እናርግ ማለት ነው አንዳንዱ ለኮሌስትሮል ለምናምን ያለ ቆንደፍት ኳ ያረጋል በደንብ አድርጋችሁ አዳምጡ በደንብ አድርጋችሁ ስሙ ወንድሞች እናቶች እኔ ግሪካዊም አለውን ግሪክኛም አልችልም ግን ያነበብኩት ነው የምነግራችሁ ምን ይላል መሰላችሁ አንድ መጽሐፍ ኢየሱስ ውሃውን ወደ ወይን ጠጅ ለወጠ የሚለው ያ የወይን ጠጅ የሚያሰክር ቢሆን ኢየሱስ ህፃናትም አሉ ምንም አሉ እነሱ ሁሉ እያባለገ ነው ማለት ነው ኦኬ ግን እዛ ላይ የሚለው መልካሙን የወይን ጠጅ ነው የሚለው አይሁዶች ግሪኮች መልካም የወይን ጠጅ የሚሉት ይላል መጽሐፉ አይሁዶች ደግሞ ያረጀ የወይን ጠጅ ይሉታል እነዚህ አይሁድ ያረጀ ይሉታል ግሪኮች ደግሞ መልካም ይሉታል ለምንድን ነው መልካምና ያረጀ ያስባለው ነገር ልንገራችሁ እሺ ወይን ጠጅ በሚሰሩበት ጊዜ እነሱ የወይን ፍሬው ይጨምቁትና